ሰላም እንዴት ናችሁ? አለን እንግዲህ ዛሬ ዩቲዩባችንን የመጀመሪያ የዩቲዩብ ቪዲዮአችን ነው። እንግዲህ ምን እንደምሰራ አላውቅም። አክቹሊ ምንድነው የኔ ሀሳብ ጀስት የመጀመሪያ ቪዲዮ ጀስት ዝም ብሎ አፕሎድ ማድረግ። ለምን አትሉኝም? ቢኮዝ በጣም ብዙ ጊዜ ሞክሬያለሁ ዩቲዩብ ለመስራት፣ ቲክቶክም ለመስራት ፈልጋለሁ። ነገር ግን ይሄ የሆነ የካሜራ ፍርሃት የለብኝም። አክቹሊ ግን ይሄ ያሉባልታ ፍርሃት ምናምን የሚባለው ነገር አለ እና እሱ ለማስወገድ ምናምን ያው አሁን እየሞከርኩ ነው። እንግዲህ የመጀመሪያ ቪዲዮ ነው የምሰራው። ትንሽ ስለራሴ ልንገራችሁ። መጀመሪያ ያው እኔ የ3ኛ ዓመት የአዳማ ሳይንስ እና ቴክኖሎጂ ዩኒቨርሲቲ ተማሪ ነኝ እና ያው በትምህርታችን አክቹሊ በጋ ትንሽ የሚከብዱ ነገሮች ይኖራሉ ከሶሻል ላይፉ ጋር ከትምህርታችን ጋር ምናምን ትንሽ ቪዲዮ ለመጀመር የሆነ ያንገራግራል። አሁን ግን ሞስት ኦፍ ዘ ታይም ቤትም ስለመሆን ያው እያወራን ምናምን ጀስት እንደ ዩቲዩበርነቴ ምንም ለውጥ እንኳን ባይመጣ 3 ወር ሙሉ ተከታታይ ቪዲዮችን እየሰራው ራሴን አፕዴት ላደርግ አስቤያለሁ። ሊትራሊ በጣም ነው የሚከብደው። ማለት ሰው ፊት አፕዴት መሆን ይከብደኛል ልበል እንደዛ ነገር ግን ያው እንደምንም ጀምሬዋለሁ። የመጀመሪያ ቪዲዮ ነው። ስለዚህ እናንተ ጋር ምን እፈልጋለሁ ኮሜንት ላይ እንደጽፉልኝ እቺን 3 ወር ምን ሰርቼ ልለወጥ፣ ምን ላድርግበት የሚለውን ነገር ከእናንተ ጋር ልወያይ እፈልጋለሁ። እስኪ ምን እንደምትሉኝ ንገሩ። ምን ላድርግ፣ ምን ልስራ፣ ምን አዲስ ነገር ልፍጠር እና ደግሞ ምንድነው እኔ ስለወጥ እናንተም እንድትለወጡ ምን የሚለወጥ ነገር ይምጣ። አክቹሊ ቲክቶክም የመጀመሪያ ሀሳብ አለኝ፣ ግን መጀመሪያ እኔም እንደ አይ ብሬከር እንዲሆንልኝ ዩቲዩብ ብጀምር ብዙም ሰው ስለማያየው አሪፍ ነው የሚሆነው። ከዛ በኋላ ትንሽ ከለመድኩት በኋላ ወደ ቲክቶክ ሄዳለሁ። ኮዝ ቲክቶክ ትናንሽ ቪዲዮዎች ሆኑ ቶሎ ነው ቫይራል የሚወጣው የሆነ ጥሩ ነገር ከሰራችሁ ማለት ነው። ከዛ በኋላ ወደ ኢንስታግራም መጣ። ኢንስታግራም በጣም መጣላው እንትን ነው ባይዘው አሩ ነው ለምን እንደሆነ አልወደውም። ፌስቡክ ይሻለኛል። ኮዝ ፌስቡክ አንዳንድ ግሩፖች አሉና ግሩፖችን ወዳቸዋለሁ። እኒሁ እቺን የምታክል የ3 ደቂቃ የዩቲዩብ ቪዲዮ ሰርቻለሁ እና ከዚህ በኋላ አሪፍ ቪዲዮዎችን እንደምንሰራ ተስፋ አደርጋለሁ። ወይ እንግዲህ የመጀመሪያ ቪዲዮአችን ይሄን ይመስላል። ማለት አይ ነው ኳሊቲ ምናምን ሊለያይ ይችላል። ራሴንም አፕዴት ለማድረግ አንድ ብለን ጀምረናል። እስኪ እናንተ ሀሳብ አስተያየት ስጡኝ፣ ኮሜንት ላይ እናውራ። ሰላም ቆዩልኝ። ሰብስክራይብ አድርጉ። የመጀመሪያ 10 ሰብስክራይበሮች ለመሆን ጣሩ። በደንብ ነው ኮሜንታችሁን በደንብ ነው ማነበው። ያው አዲስ ስለሆንኩኝ ኢንጌጅመንት ስለሚያስፈልግ እና አመሰግናለሁ ቪዲዮ ስላያችሁ። ሰላም ሁኑ።